ሰላም እንዴት ናችሁ? ይሄ ቀኔን እንቃኝ ነው። በዚህ ቀኔን እንቃኝ ፕሮግራም እንግዲህ የማንነካው የማናየው መዝሙር የለም። ወደ ኋላም ተመልሰን አሁን ላይም ደግሞ ያሉትን ዝማሬዎቻችንን ሁሉንም እንዳስሳለን። በብዙ አይነት አቅጣጫ የተዘመሩ ዝማሬዎች አሉ። የሚቀረን አይኖርም። ሁሉንም ዝማሬዎች የምናይ ነው የሚሆነው። ያለፈው ቪዲዮአችንን እንደወደዳችሁት ተስፋ አለኝ። ዛሬ ደግሞ በተለየ ሀሳብ በተለየ መዝሙር መጥቻለሁ ማለት ነው። እናንተ ብቻ ቤተሰብ ለመሆን ሰብስክራይብ ማድረግ እንዳትረሱ፣ ኮሜንት ደግሞ ጻፉልኝ። ተባረኩ። የዛሬውን ከመጀመሪያ በፊት አንድ ጥያቄ ልጠይቃችሁ። ስለ እግዚአብሔር መገኘት፣ ስለ እግዚአብሔር ሕልውና፣ ስለ መንፈስ ቅዱስ ምን ታስባላችሁ? ምን ይሰማችኋል? ለእናንተ መንፈስ ቅዱስ ምንድን ነው? ማን ነው? ይህንን ጥያቄ ለራሳችሁ ጠይቃችሁ እንድትመልሱ ፈልጋለሁ። ለብዙዎች ትምህርት ስለሚሆን ደግሞ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ይህንን ጥያቄ ያለ ምክንያት አልጠየኳችሁም። መንፈስ ቅዱስ ዝም ብሎ የሚታይ ነፋስ ወይም ረቂቅ ኃይል ብቻ አይደለም። በክርስትና አስተምሮ መንፈስ ቅዱስ ከሥላሴ አካላት አንዱ የሆነ አካል ነው። ጌታ ኢየሱስ ወደ ሰማይ ሲያርግ ሌላ አጽናኝ እልክላችኋለሁ ብሎ ተስፋ የሰጠን እርሱ ነው። የመንፈስ ቅዱስ ዋና ዋና ስራዎች አስተማሪና መሪ፣ የማይገቡንን መንፈሳዊ እውነቶች ይገልጥልናል። በህይወታችን ውስጥ በየትኛው መንገድ መጓዝ እንዳለብን ይመራናል። ሌላኛው አጽናኝ፣ በሐዘንና በፈተና ወቅት ከሰው በላይ የሆነ መረጋጋትና ሰላምን ይሰጠናል። ኃይል ሰጪ፣ ድካማችንን አሸንፈን ለበጎ ስራ እንድንቆም ብርታትን ይሰጠናል። የኃጢአት ወቀሳ፣ ስህተት ስንሰራ ልባችንን በመውቀስ ወደ ንስሐና ወደ ትክክለኛው መንገድ ይመልሰናል። የመንፈስ ቅዱስ ፍሬውና ስጦታው፣ ብዙ ጊዜ ስለ መንፈስ ቅዱስ ሲነሳ ስጦታዎቹን እንደ ፈውስ፣ ትንቢት እናስባለን። ነገር ግን የመንፈስ ቅዱስ ትልቁ መገለጫ በውስጣችን የሚያፈራው ፍሬ ነው። ፍቅር፣ ደስታ፣ ሰላም፣ ትዕግስት በህይወታችን ሲታዩ መንፈስ ቅዱስ በእኛ ውስጥ እየሰራ መሆኑን እናውቃለን። ለዛሬ ስለ እግዚአብሔር መገኘት፣ ስለ እግዚአብሔር ሕልውና፣ ስለ መንፈስ ቅዱስ የተዘመሩ ዝማሬዎችን 4 ዝማሬዎችን የምናይ ይሆናል። የመጀመሪያው ዝማሬ የዘማሪት ቃል ኪዳን ንጉሴ ነው። ቃል ኪዳን ንጉሴ ብዙ ዝማሬዎቿ ስለ መንፈስ ቅዱስ የተዘመሩ ናቸው እና በዛም ትታወቃለች። እኔ ግን ወደ ኋላ ተመልሼ ኦልሞስት ከ8 ዓመት በፊት የተለቀቀውን መንፈስ ቅዱስ የሚለውን ዝማሬ ተመልሰን ወደ ኋላ እንድንሰማው ፈለኩኝ። መንፈስ ቅዱስ የእውነት መንፈስ፣ መንፈስ ቅዱስ፣ መንፈስ ቅዱስ፣ መንፈስ ቅዱስ፣ መንፈስ ቅዱስ የእውነት መንፈስ፣ መንፈስ ቅዱስ፣ መንፈስ ቅዱስ፣ መንፈስ ቅዱስ፣ መንፈስ ቅዱስ የእውነት መንፈስ፣ መንፈስ ቅዱስ፣ መንፈስ ቅዱስ፣ መንፈስ ቅዱስ። ይህን ዝማሬ የማያውቀው ክርስቲያን አለ ብዬ አላስብም። ምክንያቱም በወጣበት ዘመን ላይ በጣም ስንሰማው ነበር ተደጋጋሚ ጊዜ እና አሁንም ወደ ኋላ ተመልሳችሁ ይሄ መዝሙር እንድትሰሙት ልጋብዛችሁ። ምክንያቱም በጣም ወደ እግዚአብሔር ሕልውና የሚያስጠጋን መዝሙር ነው። ሙሉን መዝሙር ስትሰሙት በቃ አሳ ከውሃ ውጪ እንደማይኖር እንደዛ እኛ ከእግዚአብሔር ውጪ ከእግዚአብሔር ሕልውና ውጪ መኖር እንደማንችል የሚገልጽ መዝሙር ነውና ሰምታችሁትም የማታውቁ እንድትሰሙ ጋብዛችኋለሁ። ከዚህ በፊት የሰማችሁትም ደግሞ ወደ ኋላ ተመልሳችሁ አዳምጡት፣ ከእግዚአብሔር ጋር ተገናኙበት፣ አውሩበት፣ እንድትሰሙት ጋብዛችኋለሁ። የሁለተኛው መዝሙር የዘማሪ ይድነቃቸው ተካ መዝሙር ነው።
ይድኔ እንግዲህ ያለፈው አልበሙ ላይ ስለ እግዚአብሔር መንፈስ የዘመረው መዝሙር አለ። እኔ ግን ለዛሬ ያዘጋጀውላችሁ ከአመት በፊት የተለቀቀው አልበሙ ላይ የግድ ታስፈልገኛለህ የሚለውን መዝሙሩን ነው። በጣም ዲፕ የሆነ መዝሙር ነው በእውነት ስለ እግዚአብሔር መንፈስ በጣም በቃ በሚገርም ሁኔታ የዘመረበት መዝሙር ነው። እሱንም አዳምጡት። ላንተ አብሮነት ያለኝ ትልቅ ቦታ በምንም አልተካው የኔ ትፈንታ የግድ ታስፈልገኛለህ የግድ ታስፈልገኛለህ። በሶስተኛ ደረጃ የዘማሪት አስቴር አበበ መዝሙር መንፈስ ቅዱስ መጽናኛዬ አቅሜ ነህ ጉልበት ኃይሌ አማላጄ ነደጀኔ አቅም ኃይሌ ጓደኛዬ ወርነት ቀርቶ ማየት ጀምችልም ምክንያቱም ራሱ የዘመርኩት ይገልጸዋል ብዬ አስባለሁ። እናንተ ግን ስሙት አዳምጡት። ለዛሬ ካዘጋጀውላችሁ የመጨረሻው ዝማሬ የዘማሪ እንዳለወልደ ጊዮርጊስ መዝሙር ነው። መንፈስ ቅዱስ ሙላኝ ተቆጣጠር ሌላ ህይወት አይኖር ሙላኝ ተቆጣጠር ሌላ ህይወት አይኖር ሙላኝ ተቆጣጠር ሌላ ህይወት አይኖር ሙላኝ ተቆጣጠር ሌላ ህይወት አይኖር። ይሄ ዝማሬ ሙሉ ማንነቴን በቃ ውሰደው ተጠቀምበት ለሌላ ነገር እንዳልሆን አድርገኝ የሚል አይነት ዝማሬ ነው። ስሙት። ሞር ደግሞ ስትሰሙት ብዙ ለእናንተ የሚገባችሁ የምትረዱት ነገር አለ ብዬ አስባለሁ። እኔ እዚህ ቁጭ ብዬ ከማወራው በላይ ለዛሬ ይሄን ያህል ካየን ይበቃናል። ኔክስት ደግሞ እንገናኛለን ማለት ነው። እናንተ ብቻ ሰብስክራይብ አድርጉ። ይሄንን ቻናል ሰብስክራይብ ማድረግ አትርሱ። ቤተሰብ ሆነን አብረን እንቀጥላለን። ኮሜንት ላይ ደግሞ ጻፉልኝ የተዘመሩ ዝማሬዎችን ስለ መንፈስ ቅዱስም ቢሆን አሁን ስላነሳነው ሐሳብ የተዘመሩ ዝማሬዎችን ሌላ የረሳናቸው ወደ ኋላ በጣም የቆዩ ዝማሬዎቻችንን አስታውሳችሁ ጻፉልኝ እናነሳቸዋለን ማለት ነው። በኔክስት ቪዲዮ እንገናኛለን። ተባረኩ።